ብዙ ወጣቶች ከቤተሰባቸው ወጥተው ራሳቸውን ችለው ቤት ተከራይተው መኖር ይፈልጋሉ። ግን ከቤተሰባቸው ወጥተው መኖር ሲጀምሩ ትክክለኛ የህይወትን ትርጉምና ገጽታ ያዩታል። ለዚህም ነው በዛሬ ቪዲዮአችን ከቤት ወጣችሁ ራሳችሁን መኖር ካሰባችሁ ከዛ በፊት ማድረግ ያለባችሁና የሚጠብቃችሁስ ምን እንደሆነ አንድ በአንድ ምግብ እየሰራን እነግራችኋለሁ። ሰላም እንዴት ናችሁልኝ ውድ የዩቲዩብ ቻናል ተከታታዮች፣ ዛሬ ደግሞ ለየት ባለው ቪዲዮ መጥቻለሁ። የዛሬው ቪዲዮአችን ደግሞ የሚሆነው አብዛኛው ወጣት ከቤተሰቡ ወጥቶ ራሱን ችሎ የራሱ ቤት ተከራይቶ መኖር ይፈልጋል ኦር ራሱን መቻል ይፈልጋል። ግን በዛ መሃል ያለውን ወጣ ወረድ አያስበውም። ዛሬ ወጣቶች ሆናችሁ ከቤተሰባችሁ ወጣችሁ ራሳችሁን ችላችሁ መኖር ስትጀምሩ ማወቅ ያለባችሁና ማድረግ ያለባችሁ ነገራቶች አንድ በአንድ ምግብ እየሰራን አሳያችኋለሁ። እኔ ያለፍኳቸውና ያስቸገሩኝ ያሉ ነገሮችን አብረን እናያለን። ለቻናል አዲስ ከሆናችሁ የመጀመሪያው ችግር የሚሆንባችሁ ይሄ በቃ አልጋ ማንጠፍ ነው። የመጀመሪያው ማለት ነው። ሌላኛው እነግራችኋለሁ። ገና ሳትጀምሩ ይሄ ነው ችግር የሚመጣባችሁ። በመጀመሪያ ደረጃ ግን አሁን ስለተነሳን ጥርሳችን ብራሽ እናደርግ። ሌትስ ጌት አሁን ጥርሳችን ብራሽ አድርገናል። ፊት ለምንድን ነው ያልታጠብኩ ካላችሁ ደግሞ ቀድሜ ጠዋት ሻወር ስላደረኩኝ የዛኔ ታጠብያለሁ። ሌትስ ገሪ አሁን ቁርስ ወደ መስራት እንሂድ። ዛሬ ደግሞ ኪዳነ ምህረት ነውና የውሻማችን እንደውቅሰናል። አይኑ በቃ የሆነ ፒሲ ነው በዚህ። ሁለተኛው ችግር ደግሞ ይሄ ነው። በቃ የሚሆንባችሁ ይዝረከረካል። ወጣት ስትሆኑ ይሄ ማወቅ አለባችሁ። ይሄ ነው በቃ እነዚህ እንደቀላላት ትይዋቸው። ወደ ኪችን ስትገባ ደግሞ ሶስተኛው ችግር ሆኖ የሚጠብቀ ይሄ ሁሉ ከተማ ነው። አዎ ከተማ እቃ ማጠብ ውይ በህይወት እንደ እቃ ነው። ሲሪየስሊ እግዚአብሔርን እንደ እቃ ማጠብ የሚያስጠላ ነገር በህይወቴ አይቻልም። በጣም የሚያስጠላው በቃ ዱክ አንዳንዴ በቃ እቃ ላለማጠብ ሳልበላው እላለሁ። ይሄን እቃ ማጠብ እንደዚህ የሚያስጠላ ነገር የለም። ሶስተኛ ችግር ይሄ ማለት ነው። ይሄንን መቻል አለባችሁ። አትሊስት እቃ ማጠብ ግዴታ ነው። በቃ አለበለዚያ ብራችሁን ነው የምትጨርሱ። እቃ ማጠብ በጣም the most necessary thing ማለት ነው። አሁን እቃችንን እናጥባለን፣ ከዛ ወደ ቁርስ መስራት ማለት ነው። ሌትስ ጌት እንደዚህ አድርገህ ራስ ዲሲፕሊን አድርገህ ካልሰራ ማለት ነው በጣም ከባድ ስለሆነ በቃ አሁን እየለመድኩ ነው እግዚአብሔር ይመስገን። ግን እናንተ በጣም በቃ እንደ ቀላል መታየት የሌለበት ነገር በቃ እነዚህ ናቸው። ራሳችሁ ታሰንፋላችሁ። ዲሲፕሊን መሆን አለባችሁ። እንደዚህ አድርጋችሁ ፏ አድርጋችሁ ታጥባላችሁ። እንደዚህ አድርጋችሁ አሁን ይሄኛው አሁን ልንሰራበት ስለሆነ እዚሁ A few moments later እንግዲህ አሁን ሙሉ እቃችን አጥበን ጨርሰናል። እዩት፣ ምንም የለም እዚህ ጋር ሁሉም አጥብቻለሁ። አሁን ደግሞ ወደ ቁርስ መስራት። መጀመሪያ ሽንኩርትን እንከትፋለን። ቲማቲም ስለሌለ ያለ ቲማቲም ነው የምሰራው። እኔ ቲማቲም አልወድም። አኛልቻለሁ እግዚአብሔር
አይኔ በቃ አልቻልኩም። ማርያም በስመ አብ ምንድን ነው አንተ? ኤንዌይ ምን አይነት ምግብ እንደምሰራ አልነገርኳችሁማ። ችግር የለውም። ቁርስ ስለሆነ ቀለል ያለ ቁርስ ለመብላት ነው ያሰብኩት። ስልስ ሰርቼ በዳቦ ለመብላት ነው ያሰብኩት። ዳቦ ገዝቻለሁ። አሪፍ የሆነች ስልስ እንሰራለን በበሬ ማለት ነው። እሱን እንሰራለን። እንግዲህ ይሄን ምግብ መስራት አለባችሁ ምላችሁ ለዚህ እንዲጠቅማችሁ ነው። ይኸው አሁን ሽንኩርታችንን ምናምንም እናቁላላለን። አሁን ዘይት እናደርግበታለን። አራቀስ አሬኪ ኑሮ ውድነት ነው። ተው ኢኪ እኔ ዘይት ይወዳሉ። ትንሽ አንሶበታል መሰለኝ። በስመ አብ እንግዲህ አብዛኛው ጊዜ ቁርስ እንቁላል ነበር የምበላው ማለት ነው። ግን አሁን ጾም ስለሆነ ላይክ የጾም ነገር መብላት አለ። what the fuck አንተ ያዘኝ እንዴ? ከመቼው ጀምሮ ነው እንደዚህ መያዝ ጀምሮ ስቶው? ኤኒዌይ ግን እስከሚቆላላ ድረስ ብቻችሁን ሆናችሁ መኖር ስትጀምሩ ምን ማድረግ እንዳለባችሁ አራተኛ ማድረግ ያለባችሁ ማለት ነው ስራ። እሱ አራተኛ ሳይሆን መጀመሪያ ላይ ማለት ነው። መጀመሪያ ላይ ማድረግ ያለባችሁ ስራ መኖር አለባችሁ። ስራ መስራት አለባችሁ። አዲስ አበባ ስትመጡ አንድ ስራ ላይኖራችሁ ይችላል፣ አሪፍ ክፍያ ከሌለው ማለት ነው። 3 4 5 ስራ መስራት አለብህ። አሁን ለምሳሌ የቤት ኪራይ ምናምን ችለክ ማለት ነው ወደ 50,000 ቢያንስ አሁን አንድ ክላስ ተከራይተ መኖር ስትጀምር ቢያንስ በወር አንድ 50,000 ምናምን መሆን አለበት ገቢህን ማለት ነው። እዚህ አዲስ አበባ ያነሰ ቤት ተብሎ ከ10,000 በታች አታገኙምና አንደኛ ስራ መኖር አለባችሁ። በቃ በወር እስከ 50,000 ኦር ሳምቲንግ የምትከፈሉበት ማለት ነው። ምክንያቱም ምግብም አለ፣ አስፔዛ አለ፣ የውሃ የማብራት ብዙ አለ፣ ታክሲ አለ። ራይድ ተጠቅማችሁ አትችሉትም። ብዙ ነገር ነው ያለባችሁና መጀመሪያ ስራ ማግኘት አለባችሁ። እንደዚህ ምግብ መስራት የቻልኩት ሁሉም ነገር ነው የምችለው። ይሄ እነዚህ ከባባድ የሚባሉ በጣም ከባባድ የሚባሉ ምግቦች ካልሆነ ሁሉም ምግብ መስራት ይችላሉ። ትንሽ ይደብራል እንጂ ግን ደብሮም በቃ መስራት አለብህ። እንደሱ እያልክ ነው የምትደብረው። እድሜ ለእናቴ እናቴ ነበር ያስለመደችኝ። የሆነ ቀን ይጠቅመሃል እያለች ማርያምን ጠቅሞኛል። ደግሞ ቴንኪው ማለት ፈልጋለሁ እናቴ። የሆነ ቀን ይጠቅመሃል ና ስራ እያለች ማለት ነው። ሁሉም ነገር አስለምዳኛለች። ብቻህን መኖር ስትጀምር ይጠቅመሃል፣ የሆነ ነገር ስታደርግ ይጠቅመሃል እያለች። እኔ እዛኔ አይገባኝም ነበር። ምንድን ነው የምትይኝ ምናምን ነበር የምላት። ኧረ እኔ አይጠቅመኝም በቃ ብቻ አይደል እንደ የምኖረው ሚስት ያሰራውም እንደ ምናምን እያለች። አሁን ግን እግዚአብሔር ይመስገን ጠቅሞኛል እንዳለችው። አሁን ተቁላልቷል። በርበሬ እናድርግ። ቲማቲም የለም ብያቸዋለሁ። በርበሬያችን ሊያልቅ ነው፣ መግዛት አለብን። እንትን አበላሽተሃል ልትሉኝ ትችላላችሁ። ላይ ቅደም ተከተል ምናምን የሚባል የለም። እንደሱ አበላሽተሃል ልትሉኝ ትችላላችሁ። ግን ዋናው ምግብ መስራት ብራዘር፣ ዋናው ምግብ ወጥ መሆኑ። እና ይሄንንም እስከሚቁላላ ድረስ አንዳንድ ነገሮች ልበላችሁ። ብቻችሁን መኖር ስትጀምሩ ማንንም አይደርስላችሁ። ማንም ማለት ነው። ቤተሰብን ተስፋ የምታረጉ ሰዎች ማለት ነው። አይሆን ማንም አይደርስላችሁ። ብቻችሁን ነው ሀሳብ የምታረጉ። ዋና ማድረግ ያለባችሁ መጀመሪያ ፈጣሪ ላይ፣ ከዛ በራሳችሁ ላይ ተስፋ አድርጋችሁ መኖር እንደምትችሉ አድርጋችሁ ማሰብ አለባችሁ። እንደዛ አድርጋችሁ እንጂ በቤተሰብ ምናምን ተስፋ አታርጉ። አይደርስላችሁ። ከቤተሰብ ለመውጣት አይደል ለመሰለኝ የወጣችሁት።
በቃ ተስፋ አታርጉ። ዋነኛው ደግሞ ወጣት እዚህ ጋር የሚፈተነው በቃ የሆነ ሲቸግራችሁ በቃ ተስፋ መቁረጥ የሚባል ነገር አለ። ብቻችሁን መኖር ከጀመራችሁ ብዙ ፈተና ያጋጥማችኋል። የብር እጥረት ሊሆን ይችላል፣ ሳትበሉ መዋል ሊሆን ይችላል። ግን ያን ነገር አላፊ እንደሆነ አድርጋችሁ አስቡ። ብቻ እናንተ በስራችሁ ላይ ተፍተፍ ማለት አለባችሁ፣ ወደዛ ወደዚህ ማለት አለባችሁ። ተስፋ መቁረጥ የሚባል ነገር መኖር የለበትም ህይወታችሁ ላይ ማለት ነው። እኔ ተስፋ አልቆርጥም። ተስፋ መቁረጥ ባይዘዌ በገዛ እጅህ ለሰይጣን እንደመገዛት አድርጌ ነው የማስበውና ተስፋ አትቁረጡ ወጣቶች። አይ ነው እረዳቸዋለሁ፣ ያላችሁበትን ሲቹዌሽን ያላችሁበትን ሁኔታ እረዳቸዋለሁ። ግን ያን ነገር አላፊ ነው። እግዚአብሔር ታሪክ ቀያሪ ስለሆነ የወደቀን ማንሳት ስለሚችልበት እናንተ ተስፋ አትቁረጡ። ብቻ እናንተ ፈጣሪን አግዙት፣ በተስፋ በጸሎት ተስፋ ባለማቁረጥ አግዙት። እሱም እመኑን ከወደቃችሁበት ያነሳችኋል። አሁን ወጣችን ደርሷል። እና አንድ ነገር ደግሞ ልላችሁ የምፈልገው ነገር ቢኖር ይህን ቻናል ሰብስክራይብ እስኪያደርጉ። ኤኒዌይ የፈለጋችሁትን ጥያቄ የምፈልጉ ካለ እናንተም ሄልፕ ማወቅ የምፈልጉት ካለ በኢንስታግራም አካውንቴ ገብታችሁ ኤኒቲንግ መጠየቅ ትችላላችሁ። ኢንስታግራም አካውንቴ ከታች አስቀምጥላችኋለሁ፣ ወይ ደግሞ ኢንስታግራም አፕሊኬሽን ላይ ሄዳችሁ ኦንሊ AKW ወይም AKW ብቻ ብላችሁ ሰርች ብታረጉ ይመጣላችኋል። የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። ደርሷል። ከዛ ምን ይቀረናል? እስቲ ገምቱ። ምን ይቀረናል? አሁን ገምቱ። ምን ይቀረናል? አገምቱ። ጨው ክኖር ገስ ክኖር አለ። እግዚአብሔር በቃ ክኖር ካለ ጨው ያስፈልገን። የሚያራራጆች ክኖር ካለ ጨው ያስፈልገን። ቤት አይ ሆፕ ከቤት የመውጣት ሀሳብ ያለባችሁ ትንሽ እንኳን እንደተረዳችሁ ምን ያህል እንደሚጠብቃችሁ ምን ማድረግ እንዳለባችሁ ተስፋ አደርጋለሁ። ግን ዋነኛ ፈታኝ የሚሆንባችሁ ቤት ኪራይ ነው። እግዚአብሔርን እመኑኝ፣ ቤት ኪራይ ለመክፈል ሳትበሉ ልትውሉ እንደምትችሉ አስባችሁ ውጡ። እግዚአብሔርን ይህ እያስፈራራችሁ እንድትወጡ ምናምን እንዳትወጡ እያደረግኳችሁ መውጣት አለባችሁ። በቃ መውጣት ሀስል ማድረግ አለባችሁ። ህይወት ምን እንደምትሆን ምን እንደምትመስል መውጣት አለባችሁ። ሪስክ ካልወሰዳችሁ ምንም አይነት ሪዛልት ላታዩ ትችላላችሁ። መውጣት አለባችሁ። ግን ማድረግ ያለባችሁን ነገር እየነገርኳችሁ ነው እንጂ እንዳትወጡ ብዬ እያስፈራራኋችሁ አይደለም። መውጣት አለባችሁ። አቤት ሙያ ነው የምልህ። ሙያ ትጠላለህ ነው የምልህ። ትጠላለህ በቃ ሙያ አሁን ወጣችን ደርሷል። አሁን ወጣችን ወደ ትሪ ገልጠን ዳቦ አምጥቻለሁ። SK ሜኪ እንደዚህ ያለ ፋያ ተቆርስ መብላት ነው ብራዘር። እንደዚህ ያለ ማለት ነው። እንደዚህ ያለ ፏ ያለ ቁርስ መብላት ነው። ኤኒዌይ የዛሬ ቪዲዮአችን ይመስል ነበር። አይ ሆፕ የሆነ ነገር እንደወሰዳችሁ የሆነ ትምህርት እንደቀሰማችሁ ማለት ነው። አሁን ቁርሳችን እንበላ ነው። በጣም ደቦኛል። ወደ 4 ሰዓት ምናምን ነው። በጣም ነው የራበኝ። እናንተም በያላችሁበት ቁርሳችሁን ብሉ። ወዳችኋለሁ። ሰብስክራይብ ማድረግ እንዳትረሱ።